ብዙ ሰዎች አሁን ላይ የጉበት በሽታ አልኮል ብቻ የሚያመጣ መስሎ ይሰማቸዋል። ነገር ግን ይህ ከእውነት የራቀ ሀቅ ነው። ብዙ ጊዜ አሁን ላይ የጉበት ስብ በሽታ በተለይ በጣም በወጣቶች ላይ እየተስፋፋ መምጣት ይዟል። ይህም ደግሞ ወጣቶች አልኮል ስለጠጡ ሳይሆን አልኮል የማይጠጡ ሰዎቹ ላይ ኢቭን ከውጭ ስናያቸው ጤናማ የሆኑ ሰዎች ላይ ጭምር ነው እየተፈጠረ ያለው። ጉበታችሁ በጣም ከባድ ስራዎችን ከሚሰሩ ወሳኝ የሰውነታችን አካል ወይም ኦርጋኖች ውስጥ አንዱ ነው። ይሄም መርዛማ የሆኑ ነገሮችን ከሰውነታችን በማስወጣት ቅባታማ የሆኑ ነገሮችን ፕሮሰስ በማድረግ የደም ስኳራችንን በመቆጣጠር ቫይታሚኖችን ስቶር በማድረግና የምግብ ፍጭትን በማፋጠን ትልቅ ስራን ይሰራል። ነገር ግን አንዳንድ ምግቦች በዝግታ ውስጥ ለውስጥ ጉበትን ከባድ ጫና በማሳደር በየቀኑ ከምንመገባቸው ምግቦች ውስጥ ጉዳት ያሳድራሉ። ስለዚህ የሚያስፈራው ነገር ምንድነው? እነዚህ ሁሉ ምግቦች ደግሞ በተደጋጋሚ በየቀኑ የምንበላቸው ምግቦች መሆናቸው ነው፣ አደጋቸውን ሳናውቅ ማለት ነው። ስለዚህ በዚህ ቪዲዮ እኔም ዛሬ በደንብ አድርጌ እንዳወራችሁ የፈለጉት 10 ምግቦች ማስወገድ ያለባችሁ ወይም ደግሞ መቀነስ ያለባችሁ፣ ምክንያቱም እናንተ በጉበት በሽታ ሪስክ አለ ብላችሁ ካሰባችሁ፣ ለምሳሌ የጉበት ስብ ያለበት፣ የጉበት ሄፓታይተስ የምንለው ወይም የጉበት ቫይረስ ያለበት፣ ውፍረት ያላችሁ፣ ስኳር ያለበትና ኮሌስትሮል ያለባችሁ ሰዎች ከሆናችሁ ጉበታችሁ ጫና የማይችል ደረጃ ላይ ደርሶ ሊሆን ስለሚችል እነዚህን ምግቦች በየዕለት ተዕለት ምግባችሁ ማስወገድ ወይም መቀነስ ይኖርባችኋል። ይህም ቪዲዮ እናንተን በተቻለ አቅም በእነዚህ ምግቦች መንገር ብቻ ሳይሆን ስለ እነዚህ ምግቦች እንዴት ምርጥ የሆነ አመራረጥ ምግቦችን ማድረግ እንዳለባችሁ ጭምር ለጉበታችሁ ጥልቅ የሆነ ሐሳብ ይዟል። የኔ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ። በማንኛውም አይነት የጤና ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ እንግባ። የመጀመሪያው በዚህ ከጉበት መጎዳት ጋር ሪስክ ያለበት ሰው እንደነገርኳችሁ የጉበት ስብ በሽታ እንደዚሁም የጉበት ቫይረስ፣ ውፍረት ወይም ቦርጭ አለው፣ ስኳር፣ የኮሌስትሮል እንደዚሁም ሌላም ቢሆን የጉበት በሽታ አለባችሁ ከተባላችሁ መመገብ የሌለባችሁ ነው የምነግራችሁ። የመጀመሪያው ጣፋጭ መጠጦች ናቸው። እነዚህ ጣፋጭ መጠጦች የምንላቸው ውስጥ እንግዲህ ለስላሳ መጠጥ የምንላቸው፣ ኢነርጂ ኃይል ሰጪ የምንላቸው፣ ስኳር ጨምረን የምንጠቀማቸውም ሆነ የታሸጉ የጁስ መጠጥ ብለን የምንጠቀማቸው፣ እንደዚሁም የታሸጉ ሌሎች በቀዝቃዛ የሚቀመጡ የሻይ አይነቶች ሊሆኑ ይችላሉ። ወይም ደግሞ ቡናም ቢሆን በውስጡ ከፍ ያለ ስኳር የሚኖረው ከሆነ እነዚህ መጠጦች ጉበት በሽታን በተለይ የጉበት ስብን ከሚያፋጥኑት አንዱ ናቸው ማለት ይቻላል። ለምን ስንል እነዚህ በውስጣቸው ከፍተኛ የሆነ ስኳር አላቸው። በተለይ ፍሩክቶስ የምንለው ስኳር በውስጣቸው ሲኖር ፍሩክቶስ መጠን በሰውነታችን ወደ ሰውነታችን በጣም ሲገባ ሊቨር ወይም ጉበት ወደ ቅባት ይቀይራል። ይሄንን ፍሩክቶስ ማለት ነው። ይሄም የጉበት ህዋሳቶች ላይ በጣም በበዛ ቁጥር የጉበት ህዋሳቶች ላይ ምን መከማቸት ይጀምራል? ቅባት መከማቸት ይጀምራል ማለት ነው። በጊዜ ሂደት የጉበት ስብ ማደግ መጨመር ይጀምራል ማለት ነው። ብግነት ይቀጥላል። ከዛም ጉበት ወደ ጉዳት ደረጃ መባባስ ይጀምራል ማለት ነው። ሰዎች እንግዲህ ስኳርን በዚህ ደረጃ አያስቡትም። እንደውም ስኳር በሽታ ቀጥታን ማያያዝ ምናምን ነው የተለመደው እንጂ ቀጥታ የጉበት ስብን በዚህ ደረጃ ያመጣል ብለው ስለማያስቡት እያንዳንዷ የለስላሳ መጠጥ ከምታስቡት በላይ ሰውነታችን ሃንድል ከሚያደርገው ከሚቆጣጠረው በላይ የሆነ ስኳር በውስጡ ይይዛል። በዚህ ተቀያሪ ምን እንጠቀም ካላችሁ ለጉበታችሁ ውሃ ደግሞ ጣዕሙን ካላችሁ ውሃ በሎሚ፣ ሻይ ከሆነ ስኳር የሌለው ሻይ፣ ቡናም ከሆነ በመጠኑ ከ1 እስከ 2 ስኒ ነገር ግን ስኳር የሌለው፣ እንደዚሁም ቤታችን የምናዘጋጃቸው የትኛቸውም ሊሆን ይችላል ኸርባል ድሪንኮች መጠቀም ትችላላችሁ፣ ነገር ግን ስኳር ሳትጨምሩ ማለት ነው። ምክንያቱም ጉበታችን ፈሳሽ ነገር ይወዳል፣ ነገር ግን ስኳርን ይጠላል። ይሄን ልታውቁ ይገባል። ጉበት ስኳርን ይጠላል። ለምን? በጣም ጫና ያሳድርበታል። እንዴት እንደሚሆንም ነግሬያችኋለሁ። ሁለተኛው ደግሞ አልኮል ነው። እንግዲህ ይሄ በጣም ኦቪየስ ነው። በጣም ብዙ ሰዎች በአልኮል በጣም ሲጠጣ ጉበት እንደሚታመም ያውቃሉ። ማወቅ ያለባችሁ ነገር አልኮል በቀጥታ አይደለም ጉበትን የሚጎዳው። ስለዚህ ጉበት አልኮልን ወደ ሰውነታችን ከገባ በኋላ መርዛማ የሆነውን አልኮል ይሰባብራል።
ይሄም መጥፎ የሚባሉ ጎጂ የምንላቸውን የሰውነት ብግነትን የሚያመጡትንና ጠባሳ የሚያመጡትን ሰብስታንሶች በውስጡ የያዙን ይኖሩታል ማለት ነው። እንግዲህ በጊዜ ሂደት ውስጥ የጉበት ስብ ያመጣል፣ የጉበት ብግነት ያመጣል፣ ሲሮሲስ የምንለው የጉበት ጠባሳና እስከ ጉበትን ፌል እስከ ማድረግ የሚደርስ መጠጥ አይነት ነው። ስለዚህ በየጊዜው አልኮል መጠጣት አያስፈልግም። አሁንም በቅርብ ባለን ጥናት ሴፍ የሚባል የአልኮል መጠጥ የለም። ድሮ እንዳውም ከአንድ 10 ዓመት በፊት ከ5 ዓመት ከ6 ዓመት በፊት በተደጋጋሚ የሚወጡ ጥናቶች በአንድ ሁለት የሆነ ጠርሙስ ለወንድ ልጅ አንድ ጠርሙስ ለሴት ልጅ ካርዲዮ ፕሮቴክቲቭ ነው ይባል ነበር፣ ለልብ ጤና ይብል ጥሩ ነው ይባል ነበር። አሁን ላይ ግን አልኮል ሴፍ የሚባል አንድም ብትሆን ሴፍ የሚባል ሌብል የለውም። ነገር ግን በተለየ ሁኔታ የጉበት ቫይረስ ያለበት፣ የጉበት ስብ ያለበት፣ ስኳር ያለበት እንደዚሁም ኮሌስትሮል ወይም ደግሞ ቦርጭ ያለበትና ወይም የኮሌስትሮል መጠኑ ከፍ ያለበት ሪስክ የሆነበት ሰው ደግሞ የበለጠ ጉበትን እየጎዳ ይሄዳል ማለት ነው። አሁን ኦልሬዲ ያለውን የጉበት በሽታ ሌቭል እየከፋ እንዲሄድ ያደርገዋል ማለት ነው። በሶስተኛ ደረጃ የያዝናቸው የተጠባበሱ ምግቦች ናቸው። እንግዲህ የተጠባበሱ ምግቦች ስንል ቺፕስ ሊሆን ይችላል፣ በዘይት የሚጠበሱ ኢቭን ዶሮ ቢሆን በዘይት የሚጠበስ ሌሎች ስጋዎች ሊሆኑ ይችላሉ፣ ወይም አሳ ሊሆን ይችላል። የትኛውም ቢሆን የሚጠባበሱ በዘይት የሚጠበሱ አይነት ምግቦች እንደዚሁ ፋስት ፉድ አሁን በተለምዶ እኛ ጋር በየመንገድ ዳር የሚሸጡ ሳምቡሳ፣ ፓስቲኒ፣ ቆቀር፣ እርጥብ ብለን የምናያቸው በየመንገዱ የሚሸጡት ፋስት ፉዶች እንደ አጠቃላይ ለሰውነታችን በጣም በጣም አደገኞች ናቸው። ከዚህም አልፎ ጉበት ላይ ትልቅ ተጽዕኖ ከሚያሳድሩ ምግቦች ናቸው። ይሄም ክብደት መጨመርን፣ ኮሌስትሮል መጨመርንና ጉበት ላይ ክምችት ማምጣት ወይም የስብ ክምችትን ለማምጣት ተጋላጭ እንድንሆን ያደርጉናል ማለት ነው። ሰውነታችንም ላይ ብግነት እንዲጨምር ወይም ቁስለት እንዲጨምር ያደርጋል። ይሄ ደግሞ በጣም የሚገርመው ነገር ይሄንን ፕሮሰስ ለማድረግ ጉበትን ለየት የሚያደርገው ይሄንን ጉበትን የበለጠ የስራ ጫና ስለሚያሳድርበት ነው። እነዚህ ምግቦች ለጉበት ታማሚ ፈጽሞ ጥንቃቄ ማድረግ አለባችሁ የምንለው። በየቀኑ ደግሞ ሰዎች ይጠቀማሉ ይሄንን ሳያስቡት ማለት ነው። ይሄንን ከመመገብ ግሪልድ የሆነ የተቀቀሉ አይነት ምግቦችን እነዚሁን ምግቦች ራሳቸው አሁን ምግቦቹ አይደለም ማለት ነው ጎጂ የሆኑ ፕሮሰስ አደራረጉ ነው። ስለዚህ እነዚሁን ምግቦች በመቀቀል አንዳንዴ ደግሞ በግሪልድ በማድረግ በኦቨን ውስጥ በእንፋሎት በማድረግ የሚቆሉ ከሆኑ ሮስት በማድረግ እንደዚሁም ደግሞ በደረቅ አየር በምንለው አይነት ነገሮች ውስጥ መጠቀም እንችላለን። ያ ካልሆነ ግን በዘይት መጥበስ ጉበታችን ላይ ትልቅ የሆነ ጫና ያሳድራሉ። በአራተኛ ሁኔታ ጉበታችን ላይ ጫና በማሳደር በተለይ የጠቀስኳቸው በሽታ ያለበት ሰው መጠቀም የሌለበት ብዬ የያዝኳቸው የፕሮሰስ የተደረጉ ስጋዎች ናቸው። እንግዲህ እነዚህ ፕሮሰስ የተደረጉ ለምሳሌ ቢፍ ብለን በርገር ላይ የምንጠቀማቸው ፒዛ ላይ የምንጠቀማቸው አይነቶች ፕሮሰስ የተደረጉ ስጋዎች እነዚህም በብዙ ጊዜ ጨዋማ ነገር ያላቸው በመሆናቸው እንደዚሁም ቅባት አይነታቸው ተፈላጊ ያልሆነ ሳቹሬትድ የምንለው ፋት የያዘ በመሆኑና በውስጣቸው ፕሪዘርቫቲቭ ስለሚጨመርበት ለማቆየት ጉበት ላይ ትልቅ ጫና ያሳድራል። ጉበት እነዚህን ፕሮሰስ ለማድረግ ጫና ውስጥ ያሳድራል። በውስጡ ያሉት ኬሚካሎች ደግሞ መርዛማ የሆኑ ነገሮችን ጉበት ይህንን ለማጽዳት ትግል ውስጥ ይገባል፣ የስራ ጫና ውስጥ ይገባል ማለት ነው። እነዚህን ምግቦች መቀነስ ወይም ማቆም ያስፈልጋል። የተሻለ የሚሆነው አሳ እንደ ባቄላ እንደ አተር ሽምብራ አይነት የሆኑትና ዶሮም ቅድም ባልኳቸው አይነት አዘገጃጀት መጠቀም የተሻለ ነው። በአምስተኛ የተቀመጡት ደግሞ ነጭ ዳቦና ሌሎች የነጭ ዱቄት ውጤት የሆኑ ካርቦሃይድሬቶች ወይም ሲምፕል ካርቦሃይድሬት የምንላቸው ዳቦ፣ ፓስታ፣ ኬክ ነገሮች፣ ኩኪሶች እንደ አጠቃላይ እነዚህ ፔስትሪስ የምንላቸው በሙሉ ጣፋጭ ምግቦች ተብሎ ኬክ ቤት የሚሸጡት አይነት ምግቦች እንደዚሁም ነጭ ሩዝ ከብራውን ሩዝ ተቃራኒ የሆነ ነጭ ሩዝ ካለ እነዚህ ምግቦች የስኳር መጠንን በፍጥነት ይጨምራሉ። እነዚህ ደግሞ የስኳር መጠንን በፍጥነት በሚጨምሩበት ጊዜ ሰውነታችን ውስጥ ኢንሱሊን ሬዚስታንስ ዴቨሎፕ ያደርጋል። ሰውነታችን በተደጋጋሚ ኢንሱሊን እየተመረተ ይሄን ስኳር ለመቀነስ በሚወጣበት ጊዜ ሴሎች ኢንሱሊን ሬዚስታንስ ውስጥ ይገባሉ። ኢንሱሊን ሬዚስታንስ ማለት ኢንሱሊን አለመቀበል ማለት ነው። ይሄ ደግሞ ከጉበት ስብ ጋር በቀጥታ የተገናኘ ነው። ሰውነታችን ይሄንን በጣም ከፍ ያለ ስኳር ምን ያደርገዋል? ወደ ስብ ይቀይረዋል። ይሄ ስብ ደግሞ የታኮሚሌት ያደርጋል። ቅድም እንዳልኳችሁ ጉበት ላይ
መከማቸት ይጀምራል። ብዙ ጊዜ ሰው የሚመስለው በነገራችን ላይ ስብ ብቻ ነው ቀጥታ ስብ የሚመስለው እንጂ ስኳር እንዴት ወደ ስብ እንደሚቀየር ሰውነታችን ውስጥ ማወቅ አለባችሁ። ስለዚህ ጣፋጭ የሆኑ ነገሮችና እንደ ስኳር ስም ደግሞ ይሄ ጣፋጭ ብቻ አይደለም መጀመሪያ የነገርኳችሁ። እነዚህም ደግሞ ቶሎ ሰውነታችንን ስኳር የሚጨምሩ የነጩ ዱቄት ውጤቶች በሙሉ ሁሌ የምንበላቸው ምግቦች ናቸው። እንግዲህ እንደምታውቋቸው እነዚህ ሁሉ ስኳርን ሰውነታችን ውስጥ ይጨምራሉ። ይሄ ደግሞ ስብን በተዘዋዋሪ እንዲጨምር ያደርጋል። ስለዚህ መቀነስ ያስፈልጋል። ወይም ደግሞ ወዳልተፈተጉ እህሎች እንደ አጃ፣ ገብስ ሳይፈተግ ወዳሉት እንደዚሁም ብራውን ራይስ የምንለው ወይም ሩዝ ብራውን ሩዝ ወደምንለው እንደዚሁም ደግሞ ብራውን ሩዝ ወደምንለውና ሌሎች በፋይበር ከፍ ያሉ ፋይበራቸው ከፍ ያለ ምግቦችን መጠቀም ያስፈልጋል። እነዚህን ደግሞ ሲጠቀሙ በጣም እንትን ካላችሁ ደግሞ መጠኑን መቀነስ፣ ይህንን ታሳቢ በማድረግ መጠኑን መቀነስ ያስፈልጋል። በስድስተኛ ደረጃ ደግሞ ቀይ ስጋ በጣም ከበዛ፣ አሁን ቅድም ስብ ያላቸውን ነገሮች ነበር ያወራነው። ቀይ ስጋ ሆኖ ቀይ ስጋ መጠቀም ትችላላችሁ። ነገር ግን ቀይ ስጋ ስብ ካለው ፈጽሞ አንፈቅድም። ነገር ግን ደግሞ ስብ ሳይኖረው ደግሞ ቀይ ስጋን ከመጠን በላይ ማድረግ አያስፈልግም። ስለዚህ የፍየልም ይሁን የበግም ይሁን ራሱ የበሬም ይሁን የትኛውም ስጋ ስብ ካለው አንመክርም። ነገር ግን በተቃራኒው ደግሞ ቀይ ስጋ በጣም ብዙ ተመራጭ ኒውትሪየንት ስላለው ቀይ ስጋን ከመጠን በላይ መብዛት ደግሞ የለባቸውም። እዚህ ውስጥ ቅባትን ማቆም ማለት ነው። ይሄ ግልጽ ነው። በቀጥታ ቅባት ያላቸው ወይም ጮማ አይነት ምግቦችን መመገብ የጉበት ስብ ክምችትን ስለሚያፋጠን ማለት ነው። ከዚህ መጠኑን መቀነስ ወይም ደግሞ በተቻለ አቅም የፍየል የበግ ሆኖ ደግሞ ቀይ ስጋውን ብቻ መርጦ መጠቀም፣ አትክልቶች ላይ ማዘውተር፣ ወደ ጥራጥሬ እህሎች ማዘውተርና አሳ አይነት ምግቦችን በሳምንት መጥኖ መጠቀም ተመራጭ ነው ማለት ነው። ሌላኛው እንግዲህ በቀጥታ ቅድም ከነገርኳቸው የተጠባበሱ ምግብ ብያቸዋለሁ። ነገር ግን ሰባተኛ ፋስት ፉድስ የምንላቸው ማለት ነው። ፋስት ፉድ የትኛውም አይነት ፋስት ፉድ ቅባታማ የሚሆኑ በጨው፣ በካሎሪ፣ በስኳር በጣም ብዙ አለባቸው ብለን የምንጠቀማቸው በዘውትር በየቦታው በቀላሉ የሚዘጋጁ ፋስት ፉዶችም እዚህ ውስጥ የተካተቱ ናቸው። በስምንተኛ ደረጃ ደግሞ የያዝናቸው ቅድም ካልኳችሁ ጋር ኦልሞስት ተመሳሳይ ናቸው። ብዙ ጊዜ እንደ ስናክ የምንጠቀማቸው ወይም ጀንክ ፉድ ብለን የምንጠቀማቸው ይሄ ከረሜላ አይነት እንትኖች ጣፋጭ የሆኑ የታሸጉ ምግቦች ሊሆኑ ይችላሉ። እንደነ ኢንዶሚ እየተባለ ወይም ደግሞ ቴስቲ ሶያ እየተባለ የምንጠቀማቸው አላ ኑድልስ አይነቶቹ እነዚህ በአጠቃላይ የታሸጉ ምግቦች ወይም ደግሞ ፋስት ፉድ የምንላቸውና ስናክስ አድርገን የምንጠቀማቸው በሙሉ በውስጣቸው አርቲፊሻል አዲቲቭስ አለባቸው፣ ጨው አላቸው፣ ጤናማ ያልሆነ ቅባት ያላቸው በመሆናቸውና እንዳልነው ነጭ ዱቄት ያላቸው በመሆናቸው እነዚህም አይመከሩም። በዘጠነኛ ደረጃ እንግዲህ ስኳርም ቅባትም ጨውም ጉበት ላለበት ሰው አይመከርም። ቱ ማች ሳልት ጨው። ስለዚህ ጨው እንግዲህ ምንድነው ችግሩ ስትሉ ጨው ሰውነታችን ውስጥ በገባ ቁጥር ሶዲየም በውስጡ አለ፣ ፍሉድ ሪቴን ያደርጋል፣ ፈሳሽ ወደ ውጭ እንዳይወጣ በኩላሊት በኩል ያደርጋል። ይሄም ደግሞ በጉበት ላይ ያለውን ጫና የበለጠ እንዲጨምር ያደርገዋል። ስለዚህ ብዙ ፕሮሰስ የተደረጉ ደግሞ በውስጣቸው ሶዲየም አለ። ስለዚህ ቅድም ያልናቸው እንደ ኢንዶሚ አይነት ወይም ኑድልስ አይነት ነገሮች፣ የታሸጉ ያልናቸው ምግቦች፣ ፕሮሰስ የተደረጉ ስጋዎች፣ ፋስት ፉዶችም እንደዚሁ እንደ አጠቃላይ ቺፕስም ጭምር ማለት ነው። እነዚህ በሙሉ ተጨማሪ ጨው አላቸው። ይሄ ጨው ደግሞ ሳልቲ ፉድ የሆነ ደግሞ ምን ብለናል? ግፊትን እንደዚሁም ደግሞ የፈሳሽ መጠን ወደ ሰውነታችን ከኩላሊት እንዲቀር ያደርጋል። ይሄ ግፊት እንዲጨምር ያደርጋል። የጉበት ችግር ያለበት ሰው ካለ በጣም ከፍተኛ የሆነ ጨው በምንጠቀምበት ጊዜ ሰውነታችን ውስጥ ፈሳሽ እንዲኖር ያደርጋል፣ ፈሳሽ እንዲከማች ያደርጋል ማለት ነው። በተቻለ አቅም እነዚህ በጨው በጣም የበዙ ምግቦችን መጠቀም አያስፈልግም። በአስረኛ ደረጃ በጣም ብዙ ሰው ትኩረት የማይሰጠው ደግሞ ጤናማ ምግቦች ነው እያለ ወይም ደግሞ በባህል ሕክምና እየሄደ የቅጠላ ቅጠል ፕሮዳክቶችን ወይም ሰፕሊመንቶችን ከሐኪም እገዛ ውጭ ጥናት ያልተደረገባቸውን ቅጠላ ቅጠል አይነት ፕሮዳክቶችን ወይም ሰፕሊመንቶችን መውሰድ፣ አጋዥ ታብሌቶችን መውሰድ ነው። ይሄ በጣም ብዙ ሰው የሚጠቀመው ነው። ባይዘው አሁን ላይ በተለይ ናቹራል ነው ሴፍ ነው እየተባለት ነው። ስለዚህ ለጉበት ምንም አይነት ሴፍ የሚባል ነገር
መኖር የለበትም። በተለይ ይሄ ሴፍ ነው ብትባሉም ሰፕሊመንት ወይም ሃርባል ሚክስቸር ካላቸው ጥንቃቄ ማድረግ አለባችሁ። በተለይ የጉበት ችግር ያለባችሁ ሰዎች ጥናቱ ያልተረጋገጠ ይሄ በባህል የሚዘጋጁ ቦዲ ቢልድ ለማድረግ የሚዘጋጁ እንደዚሁም ክብደት ለመቀነስ ተብሎ የሚዘጋጁ ሰፕሊመንቶች እንደዚሁም ቫይታሚናቸው ሃይዶዝ ከሆነ ቫይታሚን ስቶሬጅ እንግዲህ ሊቨር ላይ ነው ብለናል። እንደዚሁም ደግሞ ያልታወቁ ኦንላይን ላይ የሚገኙ ፕሮዳክቶችን ለጉበት አደገኛ ሊሆኑ ስለሚችሉ በተቻላችሁ አቅም ማንኛውም መድኃኒት ወደ ሰውነት ሲገባ ምን ብለናል? ቅጠላ ቅጠል የሚሆን የትኛውም ሰፕሊመንት ወይም ቫይታሚን ብላችሁ የምትወስዱት ምናምን በየት ነው የሚያልፈው? በጉበት ነው ተጣርቶ የሚያልፈው። ስለዚህ እዚህ ውስጥ ያሉ ኬሚካሎች ደግሞ ጉበትን ጫና በማሳደር ሊጎዱ ስለሚችሉ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ሁሉም ተፈጥሯዊ የሆነ ነገር በሙሉ ጉዳት የለውም ብላችሁ አታስቡ። ያልታወቀ ፓውደር ወይም ሰፕሊመንት ዲቶክሲቲ እየተባላችሁ የምትወስዷቸው በሙሉ ሶሻል ሚዲያ ላይ ያያችሁ የምትጠቀሟቸው ለጉበታችሁ ጫና እንዳያሳድሩ ባለሙያ ብትጠይቁ ይመከራል ማለት ነው። ስለዚህ በተቃራኒው ምን ልመገብ ካላችሁ እኔ የምመክራችሁ ለጉበታችሁ በጣም ተመራጭ የሆኑ ጤናማ ምግቦች በጣም ብዙ አሉ። በቃ አትክልት ምግቦችን፣ ፍራፍሬ ምግቦችን ቅድም ያልናቸው እንደ አጃ፣ ባቄላ፣ ምስር፣ አሳ፣ ኦሊቭ ኦይል በመጠኑ እንደዚሁም ለውዝ በመጠኑ ቡና ስኳር ሳይጨመርበት እንደዚሁም ደግሞ በቂ የሆነ ውሃ እነዚህ ምግቦች ብትመገቡ ይልቅ ጉበታችሁ ላይ ጫና ከማያሳድሩ ምግቦች ናቸው ማለት ነው። እነዚህን ካልን የጉበት ህመም ጫና እያደረበት ሲመጣ ጉበት በሽታ እየከፋ ሲሄድ ምን አይነት ምልክቶች ያሳያሉ የሚል አትሊስት ማስጠንቀቂያ ምልክቶችን ልንገራችሁ። አይን ቢጫ መሆን፣ በጣም ተደጋጋሚ ድካም ውስጥ መግባት፣ የሆድ ማበጥ፣ ሽንታችሁ በጣም ወደ መቅላትና መጥቆር ወደ ቢጫ አልፎ መጥቆር አይነት ከጀመረ፣ እንደዚሁም ክብደታችሁ ዝም ብሎ እየቀነሰ ከሆነ ሳታስቡት ተደጋጋሚ ወደ ላይ የሚላችሁ ከሆነ ወይ ቮሚቲንግ ወይም ትውኪያ የሚኖራችሁ ከሆነና በራይት ከጦታችሁ በታች ወይም የሆዳችሁ በቀኝ በኩል የላይኛው ክፍል ላይ የውጋት ስሜት የሚሰማችሁ ከሆነ ይሄ የጉበት በሽታ ምልክቶች ናቸው። ቪዲዮን ስለተከታተላችሁት እስከ መጨረሻው ድረስ ላዳመጣችሁኝ አመሰግናለሁ። የኔ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ። በማንኛውም አይነት የጤና ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ እና ሼር ማድረግ እንዳይረሳ። ሰላም ቆዩ።